ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንኳን ደህና መጣችሁ። ሰላም ናችሁ? እንዴት ናችሁ? የዛሬው ፕሮግራሜ ከዜሮ ተነስተው ቢዝነስማን መሆን ይፈልጋሉ ወይም ከቅጥረኝነት ወጥተው ትልቅ ቢዝነስማን ወይም ኢንቨስተር መሆን ይፈልጋሉ ወይ የሚለውን ሀሳብ የቢዝነስ ሀሳብ ይዤላችሁ መጥቻለሁ። እነዚህን ሀሳቦች አንድ ባንድ አሁን የምላችሁ ነገሮች ከተገበራችሁ እናንተ ከደሞዝተኛነት ማነቆ ወይም ከቅጥረኛነት ጥሳችሁ በቀላሉ ቢዝነስማን ሆናችሁ ትልቅ ደረጃን መጎናጸፍ ትችላላችሁ። የብዙ ሰዎች ጥያቄ ነው። የተወሰነ ቢዝነስ እጃችን ላይ ይኖራል። ያንን ቢዝነስ ምን ላይ እናውለው? ልምድ አለን ወይ? ብንከስርስ? ይሄ የብዙዎቹ ጥያቄ ሆኖ አግኝቼው ዛሬ ወሳኝና ትልቅ አስተማሪ ይሆናል ያልኩትን ቪዲዮ ይዤላችሁ መጥቻለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ግቡ። እንኳን ደህና መጣችሁ እያልኩኝ ወደ ትምህርቴ ገባሁኝ። እነዚህ ሰባቱ ወሳኝ ነጥቦች ተግባራዊ ካደረጋችሁ በአንድ ጊዜ ኢንቨስትመንት መሆን ትችላላችሁ። አንደኛና ወደ ሰባቱ ነጥብ እገባለሁ። አንደኛና ዋነኛው የመጀመሪያው ምንድን ነው? ስለ ቢዝነስ ስለምንሰራው ቢዝነስ አይነት ማወቅ ነው። የምንሰራው ቢዝነስ ምንድን ነው? በአእምሯችን እስከ ዛሬ እየተመላለሰ ያለው አንደኛ የምንሰራው ቢዝነስ ምንድን ነው ሲባል ካለንበት ከማህበረሰቡ ካለንበት ሁኔታ ከኛ ጋር እና እኛ ያንን ቢዝነስ ለማስኬድ ምቹ ሁኔታ አለን ወይ? አንደኛ የምንሰራው ቢዝነስ ምንድን ነው የሚለውን ነገር በዝርዝር ማጤን ያስፈልጋል። የምትሰራውን ቢዝነስ ቀድመህ በደንብ አስበህበት አሰላስለህ የገበያውን ጥናት አድርገህ የተለያዩ አንተ ልትሰራ ያሰብከውን ስራ የሚሰሩ ሰዎችን አጥንተህ አንድን ቢዝነስ ከጀመርከው እመነኝ አንተ አትራፊ ነህ። ሁለተኛው ነጥብ ምንድን ነው? እኔ የማቀርበው ለማን ነው የሚለውን ነገር ነው። ለምሳሌ ለህፃናት ነው፣ ለአዋቂ ነው፣ ለሴት ነው፣ ለወንድ ነው የሚለውን ነገር ጠንቅቆ ማወቅ ያስፈልጋል። አንዳንድ ብዙ ያላደጉ አካባቢዎች ላይ ሄደህ ትልቅ ከተማ ላይ ያየኸውን ነገር የቢዝነስ ሀሳብ ነው ብለህ ሄደህ ብትጀምረው አክሳሪ ሊሆን ስለሚችል ለማን ነው ያንን የምሰራው ለማን ነው? እኔ ባለሁበት ማህበረሰብ አካባቢ ገዢዬ እኔን መጥቶ የሚገዛኝ ማን ነው የሚለውን ነገር ማጥናት ነው። ወደ ሶስተኛው ነጥብ ስንሄድ በትንሽ መጀመር። በትንሽ መጀመር ሲባል ምንድን ነው? ለምሳሌ አንተ እጅህ ላይ የሆነ ያህል ባጀት አለ ልበል። ያንን ባጀት ምንድን ነው? ሁሉንም ወደ ስራ ለማስገባት ነው። ሁሉንም ወደ ስራ ለማስገባት በትንሹ ትጀምራለህ። የልጆች አልባሳት ከሆነ በትንሽ ካያቸው ውስጥ ሶስት ፍሬ ደርዘን የምትገዛው የነበረውን ሶስት ፍሬ አስገብተህ ትጀምራለህ። ጫማ ከሆነም በደርዘን ሳይሆን ሶስት ፍሬ ከእያንዳንዱ አይነት አንዳንድ ፍሬ እንደዚህ እያልክ ገዢውን ካጠና በኋላ የሰውን ፍላጎት እየተከተልክ ቀጣዩን የትኛውን አብዝተህ ማስገባት እንዳለብህ ካወቅክ በኋላ አብዝተህ ማስገባት ነው ማለት ነው። እና በትንሹ መጀመር የሚለውን ነው። አራተኛ ወጪን ማወቅ። ይህንን ቢዝነስ ስትጀምረው ትራንስፖርት ይኖራል፣ የቤት ኪራይ ይኖራል፣ የተለያዩ መዋጮዎች ይኖራሉ። እነዚህን ወጪዎች አውቀህ አስልተህ ከገባህበት አንደኛ ለሽያጭ አትቸገርም። ሁለተኛ ያንተ ቢዝነስ አንተ ያሰብከው ቦታ በቀላሉ ልታደርሰው ትችላለህ። የራስህ ወጪዎች ይኖራሉ፣ የቤት ኪራይ ወጪዎች ይኖራሉ። እዛ ውስጥ ደግሞ ምናልባት ዳሜጅ ሊኖርብህ ይችላል። ትራንስፖርት ሄደህ ስትመጣለህ የመኪና ወጪ አለ። እነዚህን ወጪዎች ማስላት መቻል ነው። አምስተኛው ፕላን ማውጣት። ታቅዳለህ። በቃ
ፕላን ታወጣለህ። ፕላን ማውጣት ብዙ ጊዜ ወዴት ይወስደናል? እኔ ከዚህ በፊት ያው ከአንዴም ሁለቴ የምሰራቸው የነበሩ ቢዝነሶች የወደቁበት ሁኔታ አለ። ምንድነው? ፕላን የተኛው እቃ የተኛው ሰዓት ላይ መግባት አለበት። የተኛው እቃ የተኛው ወቅት ላይ መገዛት አለበት። ለምሳሌ መስከረም እየመጣ ከሆነ የትምህርት ማቴሪያል አስፈላጊ የማይሆንባቸው አካባቢዎች የሉም። የትምህርት ማቴሪያል ያስፈልጋል ማለት ዩኒፎርም ይኖራል፣ ደብተር ይኖራል፣ ቦርሳ ይኖራል፣ የልጅ ምሳ እቃ መያዣ ይኖራል። ከዛም በተጨማሪ ከትምህርት ቤት መከፈት ጋር ተያይዞ ተከራይ ተማሪዎች ያሉበት አካባቢ እንደ አዲስ የኤሌክትሪክ ዝርጋታ፣ እንደ አምፖል፣ እንደ የቤት መቀርቀሪያ እንዲህ የመሳሰሉ ነገሮች ከተማሪዎች ጋር አብሮ የሚሄድን ነገር ፕላን ማውጣት ነው። ስድስተኛው ነጥብ ስገባ ንግድ ፍቃድ ነው። አንተ ትንሽ ሊሆን ይችላል የጀመርከው ፕላን፣ ነገር ግን ሲለምድልኝ አወጣለሁ እያልክ በድንገት አንድ ቀን ንግድ ፍቃዱ አንተ ገና ለማውጣት ወይ ሲስተም ችግር ይኖራል፣ ለማውጣት ሂደት ላይ ባለህበት በድንገት መጥቶ ሱቅህ ይታሸጋል። ያ ሱቅህ የታሸገው ሱቅህ ንግድ ፍቃድህን ለመጨረስ ሳምንት ሊፈጅብህ ይችላል፣ 2 ሳምንት ሊፈጅብህ ይችላል። ያንተ ሱቅ ግን ዝግ ሆኖ ይቆያል በዛን ሰዓት። እስከዛ ጊዜ ድረስ ደንበኞችህ ይበተናሉ እና ብዙ የምታጣቸው ነገሮች ይኖራሉ። ንግድ ፈቃዱን እንደው ከቢዝነሱ ቀደም ብሎ ማመቻቸቱ የተሻለ ሀሳብ ነው የሚለውን ነገር ነው። ሰባተኛው ደግሞ ስራን ለነገው የዲሌይ ወርክ የሚባለው ነገር በደንብ መጠንቀቅ ያስፈልጋል። የብዙዎቻችን እቅድ ውስጥ ያለ ነገር ነው። በብዙዎቻችን ህይወት ውስጥ ያለ ነገር ነው። እኔ በህይወቴ ያየሁትን ነገር ነው። ዛሬ እጀምራለሁ፣ ነገ እጀምራለሁ እያልኩ ብዙ የምሰራቸው የነበሩ ዛሬ ላይ የምሰራቸው የነበሩ ቢዝነሶች አምልጠው የባከኑበት ሂደት ነበረ እና የትኛውም እቅድህ ላይ ያለውን ነገር ደፍረህ ዛሬ ጀምረው። እንቅስቃሴውን ዛሬ ጀምር። በቃ ነገ ከነገ ወዲያ እያልክ ብዙ እንትኖችን ታባክናለህ። እጅህ ላይ ያለው ይጠፋል። ነገ ሀሳብህ ትቀይራለህ። ሰው ነው። ስለዚህ ባለው እንቅስቃሴውን ዛሬ ጀምር። ዩቲዩበር ለመሆን ከፈለክ ዛሬ ዩቲዩብ ክፈት እና ሂደቱን ዛሬ ጀምር። የሆነ የቢዝነስ ሀሳብ ደግሞ በተለየ ንግድ እጀምራለሁ ካልክ ዛሬ እቅድን ዛሬ ንደፍ፣ ዛሬ ጀምረው እቅዱን። በዚህ ልክ ስትሆን ወደ ስኬት መድረስ ትችላለህ። ከዚህ በመቀጠልም ያው ምንድን ናቸው እነዚህ በስንት ብር ወይም በስንት በጀት ምን ይሰራል የሚለውን ነገር በሚቀጥለው ቪዲዮዬ ይዤላችሁ እመጣለሁ። በምን ያህል ባጀት ምን ቢሰራ፣ የትኛው አካባቢ ላይ ምን ቢሰራ አዋጪ ነው የሚሉትን ቪዲዮዎች በሚቀጥለው እሰራላችኋለሁ። ዛሬ አዳዲስ የሆናችሁ ላይክ፣ ሰብስክራይብ እና ሼር አድርጉ። ሼር ስታደርጉ የደወል ምልክቷንም ንኩ። ቀጣይ የምለቃቸው ቪዲዮዎች በሰዓቱ እንዲደርሷችሁ። አብራችሁ ስለነበራችሁ አመሰግናለሁ። መልካም ቆይታ